ተመልክቼዋለሁ ይህን ሰው ከዚህ በፊት እንደዚህ ሲሆን። አንዳንዴ እንዲህ ነበር የሚያየው በባታ ተስጣሪያ ላይ ሆኖ። ያኔ ታውቆ ነበር አጋኒከስን? ከኔ በፊት ነበር እሱ ሻምፒዮን ነው እሱ። እኛም ሻምፒዮኖች ነበርን ድሮ። ቆይ ስለ ሰውየው ያለ አስተያየት ምንድነው? ለዓላማው ግን የተቃጠለ ነው። ሐዘኑንም አቧራኑም ተቃምሷል። አንተ እንኳን ሰዎችን ማሳመን ታውቅበታለህ። የማይቻለውን ሁሉ አድርገናል እኛ አይደል እንዴ? የፊልሚያ ቦታውን ጥለናል። ካፖስ ትልቁን የሮማን ሐውልት በባሪያዎች ትከሻ ላይ የተገነባውን እናም ጠላቶቻችንን ልባቸው ውስጥ ጦራችንን ሰቅስቀናል። ግን አሁንም ቢሆን ቁጥራቸው ብዙ ነው። ነፃነታችንን በእግራቸው ስር ሊረግጡት ያስባሉ። አሁንም ቢሆን አንድ ቀን ታዲያ ምናልባት በቅርቡ መልሰው ሊያጠቁን ይችላሉ። እንዴት ነው ራሳችንን መከላከል የምንችለው? የሮምን ታላቅነት የምንጋፈጥ ከሆነ አንድም ሰው ባዶ እጁ መሆን የለበትም። የሚመጣብንን መጠበቅ አለብን ተዘጋጅተን። በቂ መሳሪያ የለንም እኮ። ያላችሁን ቆጥባችሁ ተጠቀሙ። አሁን እረዳሃለሁ ሰው ሁሉ ለምን አደጋ ውስጥ እንደሚገባ። ስለ ኒቪያ የተናገርከውን ውሸት አረሳለህ። ይቅርታ እሺ ላደረግኩት ሁሉ። ድሮም አንተን ለማዝናናት መሞከር። እናንተ ተረጋጉ እንጂ። ክሪክስ ምን ነካ? ይህን ነገር አረሳውም እንዴ? አሁንም ቁስሉ አልደረቀልኝም። ሮማኖችን አትፍሩ። ሊጫረሱልህ አይደል እንዴ አንተ ሰዎች? እዚህ ጋር ነው ያለነው እኛ በግላበር ጥላ ስር። አንድ ሰው ብቻውን ብዙ ርቀት በሁሉም አቅጣጫ ለማየት የሚችል። ይህ የሮማን አቅጣጫ አንድ መንገድ ነው፣ ጠባብ መንገድ፣ በቀላሉ ማለፍ የማይቻልበት፣ በጣም ይከብዳል። 3 ሰዎች ሻሞላ ብቃት ያላቸው ሁሉም ጥበቃ ያደርጋሉ። ውስጥ ግን ሮማኖቹ ያጣምዱናል። ግድ የለም ከስር እግራቸው ውስጥ እናስገባቸዋለን። አዎ የምንጠቀምባቸው ሰዎች ከሮማኖች ልምድ ያለው ሰው ብናገኝ ጥሩ ነው። ግን እንደዚህ አይነት ብቃት ያላቸው ሰዎች ስንት አሉ? የለም እኮ ቀስት አያስፈልግም። እዚያ አሸዋ ውስጥ አይደለም የምትፋለመው። መሳሪያ እንግዲህ ተፈጥሮ በምትሰጠን ነገር እንሰራለን፣ ልምድ ባለው እጅ። አዎ ጣውቶች ያሰለጥኑናል። ባሪያዎች ግላዲያተሮች አንሆንም ተብለን ነበር፣ ግን አሁን ብቃቱ አለን። ሰዎች ያስፈልገናል። ጋኒከስ ቻው ሳትል ልትሄድ ነው እንዴ? ከነሚያስ ጋር ተነጋግሬያለሁ። ምን ይዘሃል በእጅህ? ውሃ፣ ስጋና በራሴ እጅ ያገኘሁትን ነፃነቴን። ካርታ ይዘብን ሄዳል። እና ካርታው የት አለ? እኔ በብዙ ወንጀል ወነጀላለሁ፣ ግን የእናንተን ዓላማ ለማቃጠር ያሰብኩበት ጊዜ አልነበረም። ስለዚህ መንገዴ ላይ አትደቀን፣ ዞር በልልኝ ወደዛ። ወታደሮችን እንድታሰለጥንልኝ እፈልጋለሁ። ወታደሮችን ማሰልጠን አልችልም፣ ግላዲያተሮችን እንጂ። ግድ የለም ትችላለህ። ሻምፒዮንሽ ዛሬ ደስተኛ ይመስላል። አዎ ግን እቅዱን ልረዳው አልቻልኩም። ጨለማን እኮ አብርቶልናል ለኔና ላንቺ። ልክ ነሽ። ነፃነታችንን እንድናገኝ ረድቶናል። ሐሳብ ውስጥ ያለሽ ትመስያለሽ። አሁንም አረሳሽውማ። ጋኒካስ ከጎኔ ቢሆን ደስ ይለኝ ነበር። ለአብሮነታችን ጽዋችንን አንሳ።
እዚህ ሰፈር ውስጥ ማንም ሰው በበላይነት እንዲኖር አልፈልግም። ሁሉም ሰው በመከባበርና በፍቅር እንዲኖር ፈልጋለሁ። ትዕዛዜን ያላከበረ ግን ተቀጥቷል። ጌዳ እባላለሁ። ይሄድ መጣ ደግሞ ዝም በይው፣ አታናግር። አቤ ልጅ እዚህ ሰፈር እንዳመጣ አላልኩትም ነበር? አንተ ቆይ ምን ሲነገር አሰማም? ምን አገባ በለ። ዛሬ ደግሞ ምንድነው ማየው? ይሄንንማ ለካቦ መናገር አለብኝ። እዛ ጋ እየተከናወነ ያለው ነገር ልነግርህ ነው። ምንድነው እዛ ጋ የተከናወነው ነገር? ከሌላ ሰፈር የመጣው ልጅ ፋን እየቀጠቀጠው ነው። ለዚህ ነው እኔ ታዲያ እየጮሽ መመጪው እና አሁን እየተጣሉ ነው? አዎ ድረስባቸው። አንቺ ወንድሜን ምን እንዲያደርግ ነው ጠርተሽ ወሰድሽው? መቼም ልታደባድቢው አይደለም አይደል? እሱን መተሽው። እቺ ምን አይነት ቀልቀላ ልጅ ነች? በእግዚአብሔር ምንድነው? ምን እያረክ ነው? ናት እንደሚያጠገብ ደርሽ ይገልሻለሁ። እሺ ማለት ነበር ስታስጠላ። ደውልልሻለሁ። ምን ሆነሽ ነው? የዛሬው ደግሞ ይብሳል። ምን ተፈጠረ? ልጁን ገደለው። ማን ነው? ፈርሃን ልጁን ገደለው። የት? ወንድሜ አተ እገባል በርድላላ ምንድነው እየተፈጠረ ያለው? መቼም ማሞቱ የተረጋገጠ ነው። እናትየው ሬሳውን መታ እንድትወስደው ንገራት። ማዘርዬ ይሄንን ነገር ባልነግሮት በጣም ነበር ደስ የሚለኝ። ደግሞ ዛሬ ምን አይነት ወሬ ነው ያመጣሽው? ያው ባልናገረው ደስ ይለኝ ነበር፣ ግን ተረጋጉና ስሙ። አንቺ መናገር የፈለግሽውን ተናገር። ያው ማነው የድሮ ካቦን ምናምን የሚባለው ልጆትን አንጠልጥሎ ወሰደ። ወይ ማዘር ተረጋጉ። ወይ እንደሱ አይደለም ማዘር፣ ዞር በይልኝ ወደዛ። እንግዲህ ያየሁትን የተናገርኩት፣ ሌላ ምንም አላደረኩም። ያው ይቻሉት። አንተ ቆይ ልጄ ምን ያድርግ? ልጅሽን ስነ ስርዓት ማስያዝ አይቀርም መጀመሪያ። አንተ ነህ እንዴ ልጄ ስነ ስርዓት እንዳሲዝ የምትነግረኝ? ቆይ አንተ ማን ነኝ ብለህ ነው የምታስበው? እዚህ ሰፈር ውስጥ ማንም ሰው የበላይ ማንም ሰው የበታች የለው። ወይ እናንተ እያላችሁ ማለት ነው የኔ ልጅ እንደዚህ መሆን አለበት? ምን ተፈጥሮ ነው? ማለት ነው ምን ተፈጥሮ ነው? ልጄን የወሰደበት ቦታ ትቼዋለሁ። ይኸውልህ ከጠፋሁ 2 ቀኑ ነው። ማን ነው? ይሄ እዛ ሰፈር ያለው ካቦ ምንድነው ጋርድ በትሉት ሰውዬ
ስማ ጉልበተኛው፣ ልጁን የት ነው ያረከው? አይመለከትም። አረቦ ሳተውም እንደ ጥጋቡ መቀጥቀጥ ነው እንጂ አቦ እንወስንበት እንዴ? የእሱን ጥብቅ ትእዛዝ እኮ ነው የምንጠብቀው። ያው እንደውም መጣልሽ። ይቅርታ እናቱ የእነ ዴቭ ቤት የቱ ጋር ነበር? እሺ እባክሽ ልጁን አስቀጥቅጣሽው ስታበቂ የእነ ዴቭ ቤት የቱ ጋር ነው ትይኛለሽ? ለማንኛውም በዚህ ጋር ታጠፊ። እሺ ማዘሯ፣ ዛሬ ደግሞ አዲስ ወሬ ነው ይዤልሽ የመጣሁት። ልጅ የገባበትን አወቅሽ? እሱ ቢሆንማ በምን እድለኝ የምለው። አንቺ ቆይ ወሬ ከማመላለስ ውጭ ሌላ ምንም ስራ የለሽም? እና ታዲያ እዚህ ሰፈር ካለው ግዛትና እዛ ሰፈር ካለው ግዛት ወሬ እንደማቀባበል ምን ደስ የሚል ነገር አለ? ያው እንደውም መጣልሽ። ቆይ ምን ሆነ ነው? ምንም አልሆነም። ቆይ ግን ሰፈሩ እንዴት ልታገኙ ይቻላል? መንገድ ላይ ሰው ጠቁሞ ነው። እሺ አሁን ለአንቺ የሰፈሩ ጥሩ አለ። ሂጂ ወደ ሰፈርሽ፣ እደውልልሻለሁ። ትምህርት ቤት እንገናኛለን። እሺ እግዚአብሔር አሜን አሜን አሜን። እሺ ምን ይሁን? ልጄን በዛሬ ቀን ማትመልስ ከሆነ ምላሹ የከፋ ይሆናል። እያስፈራራሽኝ ባልሆነ ፈራራውክ አይደለም እያስጠነቀቅ። ለማስጠንቀቂያሽ አመሰግናለሁ። አሁን የምሄድበት ቦታ አለ። ስማ የኔ ልጅ ዛሬውን ልጄን ማትመልስ ከሆነ በምላሹ የሰርድንክህን እህቴን ምን? እህቴን ምንድን ያደርጋችኋት? ማዘርዬ ደህና ናት? ምንም አልሆናችሁ? አዎ ምንም አልሆንኩም። ደህና ከሆናችሁ የቀድሞውን ወሬ እንድጨርሳት ነበር። እሺ ወሬሽ ምንድን ነው? ልጆትን ያሳገተችበት ልጅ ሰፈር ድረስ መታ የዴቭ ቤት የቱ ጋ ነው? ምን? የኔ ልጅ ያሳገተችው? አዎ እኔን ግን ወረኛ አይበሉኝ እንጂ እሷ እጅ ያለበት ነው ይመስለኝ። እኔ የምልሽ የገባችበትን ቤት አይተሽው? በደንብ አዎ። ነይ እሷን ማውራት ፈልጋለሁ። ውጭ ጠብቁኝ። እንደዚች አይነት ቆንጂዬ የት ነው እንዲህ ያለው? ልቀቀኝ፣ አትንካኝ። ማንም አይደርስልሽም። ያ ወንድምሽን ገለነ ነው የመጣ ነው። ወንድሜ በአንተ አፍ የሚጠራ ሰው አይደለም። እሺ ልቀቀኝ። እንዲህ በቀላሉ ማን ላቀቃትም? እያረክ ነው? እንዳትጠጋኝ። ምን እያረክ ነው?